ስንቶቻችንን የኮምፒውተር ወይም ደግሞ የፒሲ ስፔሲፊኬሽን ኤዲት እንደሚደረግ የምናውቅ ስንቶቻችን ነው? ኮር i5 ነው። ለምሳሌ የኔን ስናየው 8 ጄኔሬሽን ነው። እቺ የምታመላክተው ጄኔሬሽን ነው። እዚህ ጋር 9ም 10ም ከሆነ የጄኔሬሽኑ ነው የሚያሳየው። የሲፒዩ ደግሞ እንትን አለ ጊጋሄርዙ ወይም ደግሞ ፕሮሰሰር ስፒዱ አለ 1.6 ነው እንደምታዩት እዚህ ጋር ኮር i5 ነው 8 ጄኔሬሽን ነው ፕሮሰሰር ስፒዱ 1.6 ነው ሲፒዩ ማለት ነው እና 8GB ራሙ 8GB ነው ሶ እስኪ ኤዲት እናድርገው ይሄን ተመልከቱ መጀመሪያ የምናደርገው ምንድነው እዚህ ጋር ሰርች ባሩ ላይ እንገባለን ከዛ በኋላ ምን ብለን እንጽፋለን reg ነው የሚባለው እሱን እንጽፋለን yes እንለዋለን ይሄ do you allow this application ይላል yes እንለዋለን ይሄኛውን አዲስ ዊንዶ ይከፍትልናል ማለት ነው ከዛ በኋላ እዚህ ጋር ብዙ ኦፕሽኖች አሉ እኛ h key ክላስ ሩት የሚላለ h key current user የሚላለ እኛም ፈልገው h key local machine የሚለው ነው ይሄንን ድሮፕ ዳውን አድርጓለን ቀስቷም ማለት ነው ከዛ በኋላ እዚህ ላይ ምን የሚላለ ሃርድዌር የሚላለ አይታችሁት ከሆነ ብዙ ኦፕሽኖች አሉ ከዚህ ውስጥ ሃርድዌር የሚለውን ክሊክ እናደርጋለን ከዛም በኋላ እዚህ ውስጥ ከሚመጡት ኦፕሽኖች ውስጥ ሲስተም እንጫናለን ከዛ በኋላ ሴንትራል ፕሮሰሰር የሚለውን ክሊክ እናደርጋለን አፍተር ዛት ዜሮ አይታችሁት ከሆነ እዚህ ጋር ዜሮን እንጫናለን እና በጣም የሚገርመው ስሙም ኤዲት ማድረግ ነው ፕሮሰሰር ኔም ይላል አይታችሁት ከሆነ ፕሮሰሰር ኔም ስትሪንግ ይላል አይታችሁት ከሆነ እዚህ ጋር እሱን ደብል ክሊክ አድርጉበት ተመልክታችሁታል ኤዲት ለማድረግ እንትኑ ይሰጠናል ማለት ነው እንደነገርኳችሁ ኮር i5 ነው እኔ 8 ጄኔሬሽን ነው 1.6 ጊጋሄርዝ ፕሮሰሰር ስፒድ አለው ማለት ነው ሶ እኔን እስኪ ልቀይረው ኮር i7 ልበለው ኮር i7 ስንት ጄኔሬሽን ነው የሚለው ደግሞ 10 ልበለው ይኖር አላቀም በርግጥ ይኖራል ግን ቴንስ ነው እንደገና ደግሞ ፕሮሰሰር ስፒዱን ደግሞ ስንት ላድርገው 2.6 ላድርገው ከዛ ኦኬ አልኩት ማለት ነው እንግዲህ ተመልከቱ አሁን ኦሬዲ ቀይረናል ሶ ይሄንን ጀስት ልዝጋውና ይሄንንም ልዝጋው ፒሲ ራይት ክሊክ ፕሮፐርቲስ ያያችሁት ነው ኮር i7 10th generation 2.6 gigahertz processor speed አለው እያለን ነው